መርሃባ ያ ጀማዓ አናይስሙዲ ሰላም ቤተሰቦቼ እንዴት ናችሁ? ይህ አረብኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬው ምንድነው? አንድን ቃል ትዕዛዝ በመናደርግበት ጊዜ ሁሌ የምናደርገውን ነገር በመንገልጽበት ጊዜ እንዲሁም ደግሞ ያደረግነው ያለፈን ድርጊት በመንገልጽበት ጊዜ እንዴት ቃላቶቹ እንደሚለያዩ በዚህ ቪዲዮ እንመለከታለን ማለት ነው። በጣም ብዙ ነገር ታውቁበታላችሁ። ብቻ ከናንተ የሚጠበቀው በትዕግስት ቪዲዮን እስከመጨረሻው መመልከት ብቻ ነው። አሁን ለቤቱ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት እየጋበዝኩኝ ቀጥታ ወደ ትምህርቴ አልፋለሁ። የመጀመሪያው ምንድነው? የማድረግ ግስ ነው። አድርጊ ለማለት በመናዘዝበት ጊዜ ሰዊ፣ አሰዊ አደርጋለሁ። ሰዌት አደረኩኝ። ያለፈ ድርጊት በሚሆንበት ጊዜ ሰዌት አልኩኝ ማለት ነው። ለምሳሌ ሰዌቲ አክል ብባል ምግብ ሰራሽ ማለት ነው። የዚህን ጊዜ አይዋ ሰዌት ብዬ እመልሳለሁ ማለት ነው። ሁለተኛው የመሄድ ግስ ሂጂ ለማለት ትዕዛዝ በመናደርግበት ጊዜ ሮሄ ሂጂ፣ አሮህ እሄዳለሁ፣ ሩህት ሄጃለሁ። ሶስተኛው አጂ እመጣለሁ፣ ጂት መጥቻለሁ። ሌላው የማለት ግስ በይ ለማለት ጉሊ፣ አጉል እላለሁ፣ ጉልት አልኩኝ ማለት ነው። ሌላው የማወቅ አርፍ አውቃለሁ፣ አርፍት አወኩኝ። ያለፈ ድርጊት ነው። አርፍት አልኩኝ ማለት ነው። አብጋ እፈልጋለሁ፣ በገት ፈለኩኝ። በአንዳንድ ሀገራት አቢ ሚሉም አሉ። ፈልጋለሁ ለማለት አቢም ወይም አበጋ ማለት ትችላላችሁ ማለት ነው። ሌላው የመብላት ብይ ለማለት ኩሊ ብይ፣ አኩል እበላለሁ፣ አከልት በልቻለሁ። ሌላው የመጠጣት ጠጪ ለማለት ለማዘዝ እሽርቢ ይሄ ለሴት ነው። ወንድ ከሆነ የምትነግሩት እሽረብ ጠጣ ማለት ነው። አሽረብ እጠጣለሁ፣ ሽርብት ጠጣሁ ማለት ነው። የዚህን ጊዜ እንግዲህ ያው ብዙ ጊዜ ሸረብቲ ወለላ ይሏችኋል። ጠጣሽ አልጠጣሽም ብለው ሲጠይቋችሁ ጠጥቻለሁ ለማለት ይሆናችኋል ማለት ነው። ሽርብት ትላላችሁ። አይዋ ሽርብት ጠጥቻለሁ። በላሽ አልበላሽም ብለውም ብዙ ጊዜ ይጠይቃሉ። አከልቲ ወለላ ሲሏችሁ አይዋ አከልት ከበላችሁ ማለት፣ ካልበላችሁ ማአከልት ነው የሚባለው። ማአከልት። ሌላው የማንበብ ግስ ነው። አንብቢ ብላችሁ ለማለት እግሪ አንብቢ፣ አግራ አነባለሁ፣ ገሬት አነበብኩኝ። ሌላው የመጻፍ ግስ ጻፊ ለማለት እክትቢ ጻፊ፣ አክትብ እጽፋለሁ፣ ከተብት ጻፍኩኝ ማለት ነው። አሳፍር እሳፈራለሁ፣ ሳፈርት ተሳፈርኩኝ ማለት ነው። እትሐረኪ ተንቀሳቀሽ ማለት ነው። እትሐረኪ ተንቀሳቀሽ ግን እንዳትንቀሳቀሽ ለማለት ብዙ ጊዜ ላትተሐረኪ እንላለን። ላትተሐረኪ
ያው ብዙ ጊዜ ስለምንጠቀመው ብዬ ነው። ተሐረክት ተሐረክት ከሆነ ተንቀሳቀስኩኝ ማለት ነው። እርክቢ እርክቢ መኪና ላይ ውጪ ለማለት እርክቢ እንላለን። እርክቢ አርከብ አርከብ እወጣለሁ ማለት ነው። ረከብት ረከብት ወጣሁ ማለት ነው። አውሰል አውሰል እደርሳለሁ። ወሰልት ወሰልት ደርሻለሁ። ሌላው የመውጣት ግስ ውጪ ለማለት እጥላይ እጥላይ ሴት በምታናግሩበት ጊዜ ነው። ለወንድ ከሆነ የምታዘዙት እጥላ እጥላ ውጣ ማለት ነው። አጥላ ከሆነ አጥላ እወጣለሁ። ወጥቻለሁ ለማለት ግን ጠላት ጠላት ትላላችሁ ማለት። ሌላው የመመለስ ተመለሺ ለማለት እርጀኢ እርጀኢ ተመለሺ። አርጃ አርጃ እመለሳለሁ። ረጃዕት ረጃዕት ተመልሻለሁ። እትከልሚ ሌላው የመናገር እትከልሚ እትከልሚ ተናገሪ። እትከለም እትከለም እናገራለሁ። እትከለምት እትከለምት ተናገርኩኝ ማለት ነው። ሌላኛው የመስማት ግስ ማለት ነው። ስሚ ለማለት እስማይ እስማይ ስሚ። አስማ አስማ እሰማለሁ። ሰሚያት ሰሚያት ሰምቻለሁ። ብዙ ጊዜ ሰሚያት ወለላ ብሎ ይጠይቋቸዋል። ሰማሽ አልሰማሽም ወይም ሰማዕትኒ ወለላ ሰምተሽኛል አልሰማሽኝም ብለው ሲጠይቋችሁ ለመመለስ ይጠቅማችኋል ማለት ነው። ሰሚያት ብላችሁ ትመልሳላችሁ ማለት ነው። ካልሰማችሁ ማሰሚያት አልሰማውሽም ማለት ነው። እፈሃሚ እፍሃሚ ተረጂ ማለት ነው። አፍሃም አፍሃም እረዳለሁ። ፈህምት ፈህምት ማለት ያው ተረድቻለሁ ገብቶኛል እንደማለት ነው። የመጠየቅ ጠይቂ እስአሊ እስአሊ ወይም እስአል እስአል ለወንድ ነው። እስአሊ ለሴት ጠይቂ ማለት ነው። አስአል አስአል እጠይቃለሁ። ሰአልት ሰአልት ጠየቅኩኝ። ርዲ ርዲ መልሽ ማለት ነው። የሆነ ጥያቄ ጠይቃችሁ ለአንድ ሰው መልሽልኝ ለማለት ርዲ ርዲ መልሺ ማለት ነው። መልሳለሁ አርድ አርድ መለስኩኝ ረዴት ረዴት ይሆናል ማለት ነው። ሌላው የማብራራት እሽራህ አብራራ ማለት ነው። እሽራሂ እሽራሂ አብራሪ። ለምሳሌ ሽራህሊ አብራራልኝ ማለት ነው። ሽራሂሊ ካልኩኝ ደግሞ አብራሪልኝ ማለት ነው። ያልገባኝ ነገር ካለ ሽራሂሊ ትላላችሁ፣ አብራሪልኝ። አሽራህ አሽራህ አብራራለሁ ማለት ነው። ሸራህት ሸራህት አብራራሁኝ። ተርጅምት ተርጅምት አስተረጎምኩኝ ማለት ነው። አስተርጉሚሊ ለማለት ደግሞ ተርጅምሊ ተርጅምሊ አስተርጉሚልኝ ተርጉሚልኝ እንደማለት ነው። ተርጅምሊ። ሌላው ቃል መግባት ቃል ግቢ እዋኢዲ እዋኢዲ ቃል ግቢ። ለወንድ የምታናገሩት ቃል ግባ ለማለት ከሆነ እዋዕድ እዋዕድ ቃል ግባ። ቃል ገባ ወአት 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 ቃል ገባሁ ማለት ነው። ሌላው የመተኛት ግስ ናሚ ለማዘዝ ከፈለጋችሁ ተኝ ለማለት ናሚ ናሚ ተኝ። አናም አናም እተኛለሁ። ንምት ንምት ተኝቻለሁ ማለት ነው። ተኝቼ ተነስቻለሁ ማለት ያለፈ ድርጊት ነው። ንምት ለምሳሌ አምስ ንምት ዜ ብለው ለምሳሌ ትናንት በደንብ ነው የተኛሁት ማለት ነው። አሽተግል አሽተግል እሰራለሁ። እሽተገልት እሽተገልት ሰራሁኝ። ሌላው የመጫወት ተጫወቺ ለማለት እለአቢ እለአቢ ተጫወች። እለአብ እለአብ እጫወታለሁ።
ልዕብት ከሆነ ግን ተጫወትኩ ማለት ነው። ተጫውቻለሁ ልዕብት። ሌላው የመማር ተማሪ ለማለት እተዓልሚ ተማሪ ማለት ነው። እተዓለም እማራለሁ። ተዓለምት ከሆነ ተምሬያለሁ ማለት ነው። ሌላው የማስተማር አስተምሪ ለማለት ዓልሚ አስተምሪ። ለምሳሌ አስተምሪ ለማለት ዓልምኒ ትላላችሁ ማለት ነው። ዓልም አስተምራለሁ። ዓለምት አስተምሬያለሁ ማለት ነው። ሌላው አጽጂ የማጽዳት ግስ ነው። አጽጂ ለማለት ነዝፊ አጽጂ። አጸዳለሁ አነዝፍ አጸዳለሁ። ነዘፍት ከሆነ ግን አጽድቻለሁ ማለት ነው። ሌላው የማጠብ ለማዘዝ እጠቢ ለማለት ገስሊ አገስል ከሆነ አጥባለሁ። ገሰልት አጠብኩ ማለት ነው። የማብሰል እጥቡሂ አብሲ። አጥቡህ አብስላለሁ። ጠበኽት አብስያለሁ ማለት ነው። አኸስ ይሰማኛል። ሐሴት ተሰማኝ። ሌላው የመሳቅ ሳቂ ለማለት እድሓኪ ሳቂ። እድሓክ እስቃለሁ። ዳሃክት ሳኩኝ ማለት ነው። ሌላው የማልቀስ እብኪ አልቅሽ። ያው ብዙን ጊዜ ግን እንዳታለቅሽ ነው የምንለው። ላትብኪ አታልቅሽ ማለት ነው። አብኪ አለቅሳለሁ። በኬት ማለት ደግሞ አለቀስኩኝ ማለት ነው። አሐብ እወዳለሁ። ኸቤት ወደድኩኝ። አክራህ እጠላለሁ። ክረህት ጠላሁ ማለት ነው። ዘአልት እራለኝ ማለት ነው። አኻፍ እፈራለሁ። ሁፍት ማለት ፈርቻለሁ ማለት ነው። ፈርቻለሁ ሁፍት። ሌላው ፈገግ የማለት ፈገግ በይ እፍትስሚ ፈገግ በይ ማለት ነው። ሽሊ ተሸከሚ። አሺል እሸከማለሁ። ሽልት ተሸከምኩኝ ማለት ነው። እስሐቢ ጎትቺ። አስሐብ እጎትታለሁ። ሰሐብት ጎተትኩኝ ማለት ነው። እርፋኤ አንሺ ማለት ነው። እርፋኤ አንሺ። አርፋ ማለት ደግሞ አነሳለሁ ማለት ነው። ሸከማለሁ ሳይሆን ያው አነሳለሁ። እምስኪ ያዢ። ምስክት ያስኩኝ ማለት ነው። እድርቢ ምቺ። ግን ያው ላትድርቢ ነው የሚባለው፣ አትምቺ ነው ብዙ ጊዜ ያው የምናዝዘው። እድርቢ ማለት ምቺ ማለት ነው። ላትድርቢ አትማቺ ማለት ነው። ደረብት ተማታሁ ማለት ነው። ለመስት ነካሁ ማለት ነው። ላትልምሲ ይላሉ። እንዳትነኪ ለማለት ግን ላትልምሲ ለመስት ነካው ነው። እንዳትነኪ ብለን ለማዘዝ ደግሞ ላትልምሲ። ሹፊ እይ። አሹፍ አያለው። ሹፍት አየሁ ማለት ነው። ሽሚ አሽትቺ ማለት ነው። ሽሚ አሽትቺ። ሸሜት ማለት ደግሞ አሸተትኩኝ ማለት ነው። እብዲ ጀምሪ። አብዳህ እጀምራለሁ። በዴት ጀመርኩኝ። ሐውሊ ሞክሪ። አሐውል እሞክራለሁ።
حاولت ሞከርኩኝ ሞክሪ ለማለት ጀርቢ ማለት ይሆናል ጀርቢ አጀርብ ሞክራለሁ ጀረብት ካልኩኝ ደግሞ ሞከርኩኝ ማለት ነው ነጃህት ማለት አሳካው ማለት ነው ለምሳሌ ፈተና ሊሆን ይችላል ኢንተርቪው አለፍኩኝ ተሳካልኝ ለማለት ነጃህት ትላላችሁ ነጃህት የዚህ ተቃራኒ ደግሞ አልተሳካልኝም ለማለት ፈሸልት ወደኩኝ ማለት ፈሸልት አልተሳካልኝም ማለት ነው غيري ملابسك بتبال لبسሽን ቀይሪ ማለት ነው አغير እቀይራለሁ غيرت ቀየርኩኝ ማለት ነው ቀረሪ ወስኝ አቀረር እወስናለሁ ቀረርት ከሆነ ደግሞ ወሰንኩኝ ማለት ነው ስለዚህ ቤተሰብ ለዛሬ ያዘጋጀሁላችሁ እነኝን ይመስሉ ነበር በጣም ጠቃሚ ትምህርት ነው ብዬ አስባለሁ በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት ግን ከናንተ ምንም የሚቀነስ ነገር የለም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ إذا عجبكم الفيديو لا تنسونا لايك ولا اشتراك أشوفكم في الفيديو الجاي أحبكم مرة مع السلامة